በዓለም ዙሪያ በሚገኙ በርካታ የክርስትና እምነቶች ዘንድ ሳይካተት የቀረው ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በቅዱስ መጽሐፍ ታምኖ የጠበቀ ድንቅ መጽሐፍ አለ። እሱም መጽሐፈ ሄኖክ ነው። ይህ መጽሐፍ ለዘመናት በግዕዝ ቋንቋ ተጠብቆ በመቆየቱ ዓለም ስለ ጥንታውያን ምስጢራት እንዲያውቅ ትልቅ በር ከፍቷል። በዚህ ቪዲዮ መጽሐፈ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላለው ስፍራና ስለያዛቸው ታላላቅ ምስጢራት እንመለከታለን። ቅዱስ ሄኖክ ከአዳም ሰባተኛ ትውልድ ነው። መጽሐፍ ቅዱስ ስለ እሱ ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም ይላል። ሄኖክ ሞትን ሳያይ ወደ ሰማይ ከተወሰዱት ቅዱሳት መካከል አንዱ ነው። በምድር ላይ በነበረበት ዘመን እግዚአብሔርን በቅድስና በማገልገሉ የሰማይ ምስጢራትን፣ የዓለም ፍጥረትና የሚመጡ ዘመናትን በራዕይ እንዲያይ ተመርጧል። ስለ መጽሐፍ ሄኖክ ስናጠና እጅግ አነጋጋሪ በጥልቀት የተተነተነው ክፍል ስለወደቁ መላእክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ጽሑፍና ትርጓሜ መጽሐፍት ውስጥ ይህ ታሪክ ሰፊ ትንተና ይሰጠዋል። ታሪኩና ትንተናውን በሶስት ዋና ዋና ክፍሎች ከፍለን ማየት እንችላለን። አንደኛ፣ መላእክቱ እንዴት ወደቁ ወይም ደግሞ የውድቀቱ ምስጢር። መጽሐፈ ሄኖክ ምዕራፍ 2 ላይ እንደተጠቀሰው ሳሞዛያል የተባሉ አለቃቸው የሆኑ 200 የሚሆኑ መላእክትን በሰማይ ሳሉ የሰዎች የሴት ልጆች ውበት አይተው ተመኙ። መላእክቱ በሄርሞን ተራራ ላይ ወርደው ማንም ወደኋላ እንዳይልና የታቀደው ነገር ጋር በጋራ ለመፈጸም እርስ በርሳቸው ተማማሉ። የሄርሞን ተራራ ስም የመጣው መሐላ ወይም ውግዘት ከሚለው ቃል ነው። የቤተ ክርስቲያን ሊቃውንት ትርጓሜ እዚህ ጋር ታላቅ ምስጢር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ይህን ሲተረጉሙት በሁለት መንገድ አይቷል። አንደኛው መላእክቱ መለኮታዊ ክብራቸውን ትተው በስጋ ተገልጠው ወይም ሰው መስለው በምድር ካሉ ሴቶች ጋር እንደተገናኙ። ሁለተኛው ምሳሌያዊ የምስጢራዊ ትርጓሜ ስፒሪቹዋል ኢንተርፕሬሽን የምንለው ብዙ ጊዜ በትርጓሜ መጽሐፍት ላይ እንደሚባለው የእግዚአብሔር ልጆች የተባሉት የሴት ልጆች ወይም ጻድቃኑ የቀይ ልጆች ከሆኑት ከኃጢአተኞች ሴቶች ጋር ተደባልቀው ቅድስናቸውን አጥተው የወደቁበት ታሪክ እንደሚያመለክት ይተነትናል። ሁለተኛ፣ የወደቁት መላእክት ለዓለም ያስተማሩት ክፉ ጥበብ። እነዚህ መላእክት ወደ ምድር ከመጡ በኋላ የሰው ልጅ ከተፈጥሯዊ አኗኗሩ የሚያስወጡ ለኃጢአት የሚያጋለጡ የተለያዩ ጥበባትን ወይም ደግሞ ፎርቢድን ኖሌጅን አስተማሩ። መጽሐፈ ሄኖክ በዝርዝር ያስቀምጧል። አዛዝኤል ሰይፍን፣ ጋሻና የጦር መሳሪያ መስራትን አስተማረ። በተጨማሪም የፊት መኳያ፣ ጌጣጌጥ፣ ውበትን አጉልቶ ማሳየት አስተማረ። ይህም በምድር ላይ ግድያና ዝሙት እንዲስፋፋ አደረገ። ባራቂያል ኮከብ ቆጠራን ወይም አስትሮኖሎጂን አስተማረ። አርማኖስ አስማትና መተትን ወይም ደግሞ ሶርሰሪ ኤንድ ዊችክራፍትን አስተማረ። ሻምሽኤል የፀሐይ ምልክቶችን አካሄድ በትርጉም አስተማረ። እነዚህ መላእክት ያስተማሩት ጥበብ የሰው ልጅ ለማጥመድ ሳይሆን ሰላምን ለመንሳት ወይም በጦር መሳሪያና ሰውን ከፈጣሪ ወጥቶ በራሱ ውበት በአጋንንት ኃይል እንዲታመን ለማድረግ የተወጠነ የሰይጣን ስልት እንደነበር መጽሐፉ ያሳያል። ሶስተኛ፣ የውድቀቱ ውጤት ግዙፋኑ ኔፍሊም እና የጥፋት ውሃ። በመላእክቱ እና በሰው ልጆች መካከል ከተፈጠረው ጥምረት የተነሳ ንፍላውያን ወይም ደግሞ ጃይንት የተባሉ ፍጥረታት ተወለዱ። እነዚህ ግዙፋን በምድር ላይ ያለውን የሰው ልጅ የድካም ዋጋ በሙሉ በሉ። የሰው ልጅ ሊመግባቸው አልቻለም። በመጨረሻም ሰውን እንስሳትና እርስ በርሳቸውን መበላት ወይም መገዳደል ጀመሩ። ምድር በደም ተሞላች። የሰዎች የቅዱሳን መላእክት የነ ቅዱስ ሚካኤል፣ ገብርኤል ጩኸት ወደ እግዚአብሔር ደረሰ። አራተኛ፣ የእግዚአብሔር ፍርድና የመላእክቱ ቅጣት። እግዚአብሔር ምድርን ከዚህ ታላቅ ክፋት ለማንጻት 2 እርምጃዎችን ወሰደ። በግዙፋኑ ላይ እርስ በርሳቸው በጦርነት እንዲያልቁ አደረገ። በወደቁት መላእክት ላይ ቅዱሳን መላእክት እነ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ዑራኤልን በመላክ የወደቁትን መላእክት አሳሰራቸው። እስከ መጨረሻው የፍርድ ቀን ድረስ በምድር ጨለማ ውስጥ ታስረው እንዲቆዩ ተደረገ። ምድርን ከደምና ከረከሱ ጥበባት ለማንጻት በኖህ ዘመን የጥፋት ውሃ መጣ። የይሁዳ መልእክት ምዕራፍ 1 ከቁጥር 6 ላይ ያለው ጥቅስ እንደሚለው መኖራቸው የተውቱን እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ይጠብቋቸዋል። መጽሐፈ ሄኖክ ስለ የሰው ልጅ ስለሚመጣው ጻድቅ ፈራጅ አስደናቂ ትንቢቶችን ይዟል። ይህ ትንቢት በአዲስ ኪዳን በተለይም በይሁዳ መልእክት ላይ በግልጽ ተጠቅሶ እናገኘዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መጽሐፍ በ81 ብሉያትና አዲሳት መጽሐፍት ቀኖና ውስጥ አካታለች። በ18ኛው ክፍለ ዘመን አውሮፓውያን መጽሐፉን በኢትዮጵያ ውስጥ እስካገኙ ድረስ መጽሐፈ ሄኖክ በዓለም ዙሪያ ሙሉ በሙሉ ጠፍቶ ነበር። ቤተክርስቲያናችን ግን ምስጢሩ ሳይበረዝ ቃሉ ሳይቀነስ በቅዱስ ግዕዝ ቋንቋ ጠብቃ ለዓለም አበርክታለች። ይህም የኢትዮጵያ ጥንታዊነትና መንፈሳዊ ባለጸግነትን ያሳያል። መጽሐፈ ሄኖክ የታሪክ መጽሐፍ ብቻ አይደለም። የእግዚአብሔርን ጽድቅን፣ የኃጢአትን አስከፊነትና የክርስቶስን አዳኝነት የሚያስተምር ሰማያዊ መግለጫ ነው። ቃሉን አንብበን ሕይወታችንን እንድንመረምር ያሳስበናል።
ቪዲዮውን ስለተመለከታችሁ እናመሰግናለን። ለተጨማሪ መንፈሳዊ ትምህርቶች ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።